የፈረንሳይ ፖሊስ ድመቱ በሚል ቅጽል የሚታወቀውን ወንጀለኛ በቁጥጥር ስር አውሎ ምርመራውን አጠናቀቀ። በእውነተኛ ስሙ መሐመድ ኤስ የተባለው ተጠርጣሪ ከ6 ወራት ምርመራ በኋላ ጥፋቱን አምኖ የፓሪስ ሳን ዠርመን ተከላካይ የቲያጎ ሲልቫን ቤት መዝረፉን ለፖሊሶቹ ነገራቸው። ወንጀለኛው በብራዚላዊው መኖሪያ ጣሪያ ላይ ለዝርፊያ ወዲያ ወዲህ ሲል በሲሲቲቪ ካሜራ ቪዲዮ ታይቶ ነበር። ድመቱ ተሳክቶለት 1.2 ሚሊዮን ፓውንድ የሚገመቱ የሲልቫን ሰዓቶችና ጌጣጌጥ ዘርፎ ተሰወረ። ከሕግ ረጅም ክንድ የሚያመልጥ የለም እንዲሉ ቀን ቆጥሮ ቢያዝም የምርመራው ውጤት ያጋለጠው እውነት ግን አስደንጋጭ ነበር። ተራ ስርቆት አልነበረም። የዝነኛ ፕሮፌሽናል ተጫዋቾችን መኖሪያ ቤቶችን በተራቀቀ ሂደት ሰብሮ መዝረፉን ሥራ ያደረገ ዓለም አቀፍ ያደገኛ ወንጀለኞች ቡድን ከበስተጀርባው እንዳለ ተረጋገጠ። ቲያጎ ሲልቫ በፈረንሳይዋ መዲና በቆየባቸው ዓመታት ይህን ሰፈር ለኑሮ መርጧል። ጎረቤቶቹም ቀላል ዝና አልነበራቸውም። የቀድሞ የሀገሪቱ መሪ ኒኮላስ ሳርኮዚና ባለቤታቸው ካርላ ብሩኒ፣ ተዋናይቷ ኢዛቤል አጃኒ፣ ካናዳዊቷ ዕውቅ ዘፋኝ ሴሊን ዲዮንና ሌሎችም ስመጥሮች እዚህ መንደር ደልቃቃ ቤቶች አሏቸው። በዚያ ቀን ሲልቫ የግቢውን ደህንነት መጠበቂያ አላርም ሳያበራው በመውጣቱ ለቀበኞቹ ተመቻቸው። በድመቱ የሚመሩት ዘራፊዎች የቤቱን አጥር ጥሰው ጣሪያ ግድግዳውን አልፈው ወደ ውስጥ ዘለቁ። ሙከራቸው አልከሸፈም። በድምሩ 1.2 ሚሊዮን ዩሮ የሚገመት የተጫዋቹን ንብረት ዘርፈው ተሰወሩ። የዚሁ የዘራፊዎች ቡድን አባላት አንድ ወር ቀደም ብሎ የሲልቫ የቡድን ጓደኛ የነበረውን ኤሪክ ቹፖሞቲንግ መኖሪያ ቤት ጥሰው ገብተው የ600,000 ዩሮ ንብረት ዘርፈው ጠፍተዋል። ሁለቱም ተጫዋቾች ዝርፊያ የተፈጸመባቸው በጨዋታ ላይ ሳሉ መሆናቸው ደግሞ የዘራፊዎቹን ተመሳሳይ አካሄድ ያረጋግጣል።